equals to 3x minus 6 in the line of reflection. This is line of reflection. Line of reflection. That ይሄኛው ኢኩዌሽን እና ይሄኛው ኢኩዌሽን ፓራላል አይደለም ፓራላል አይደለም። ለምንድን ነው የምናውቀው? ስሎፕ ፓራላል የምንለው ስሎፑ የዚህ ስሎፕ እና የዚህ ስሎፕ እኩል ከሆነ ፓራላል ነው የምንለው። እሺ ፓራላል ነው የምንለው። ስለዚህ ፓራላል ካልሆነስ እንዴት ነው የዚህን ኢሜጅ የምንፈልገው ነው ማለት ነው። ላይን ኦፍ ሪፍሌክሽን ይሄንን ተጠቅመን ማለት ነው። therefore ፈርስት ላይ ምንድነው የምናደርገው? በደንብ አዳምጡ። y is equals to ኢንተርሴክሽን ፖይንታቸው ፓራላል ከሆነ የሆነ ቦታ ኢንተርሴክሽን ፖይንት አላቸው ማለት ነው አይደለ? ፓራላል ከሆነ ምን አላቸው? ኢንተርሴክሽን ወይም የሆነ ቦታ ይገናኛሉ ማለት ነው። ይሄ ላይ ስለዚህ y is equals to 3x minus 6 and y is equals to ምንድነው እሱ x minus 4 ነው። therefore ምንድነው የሚሆነው? this means 3x minus 6 is equals to x minus 4 አይደለም? ይሄኛው ከዚህ ጋር እኩል ነው ማለት ነው። ምክንያቱም y ስላላቸው ማለት ነው። ስንት ነው? 2x is equals to ምንድነው የሚሆነው? ወደዛ ሲሄድ ፕላስ ስለሚሆን 2 ነው የሚሆነው ማለት ነው። if in the only if x is equals to 1 ነው የሚሆነው። x is equals to 1 then y is equals to 3 times 1 minus 6 then y is equals to ስንት ነው ማለት ነው? minus 3 ማለት therefore now የሆነ ፖይንት የሚገናኙበት ፖይንት ሌትስ በኪው ፖይንት ብለን እንውሰደው እና ምንድነው የሚሆነው ማለት ነው? 1 እና minus 3 ነው። በኋላ እንጠቀማለን። በደንብ ያዙ። ግልጽ ነው። መጀመሪያ ምንድነው የፈለኩት? ኢንተርሴክሽናቸው ወይም ደግሞ የሚገናኙበት ቦታ ነው የፈለኩት ማለት ነው። የሁለቱ ላይ then ምንድነው ማረገው? ከኢሜጁ ላይ እዚህ ጋር ኢሜጅ ኦፍ ላይን ውስጥ አንድ ፖይንት ፈልጓል። ሌትስ x say to be 0 x is equals to 0 በዛ ሰዓት y ስንት ነው የሚሆነው? y ስንት ነው የሚሆነው? x 0 ሲሆን y ስንት ነው የሚሆነው? -6 ማለት ነው። የፈለኩትን መውሰድ ይችላል። ዘን አሁን ምንድነው የምፈልገው ነው ዋና ትልቁ ነገር ነው። ይሄንን ከወሰድኩ በኋላ ይሄ y ነው። ይሄ y value is equals to -6 ነው። ዘን ሌትስ p point 0 እና -6 p point ማለት አሁን የዚህን ኢሜጅ የp point ኢሜጅ 0 እና -6 ላይን ኦፍ ሪፍሌክሽን x is equals to ስንት -4 ተጠቅሜ ነው የማገኘው ማለት ነው። ከዛስ ይሄንን የዚህ ኢሜጅ እና የኢንተርሴክሽናቸውን የትኛው ይሄኛውን ተጠቅሜ ስሎፕ አገኛለሁ። አያችሁ ያልኩት እቺን ከየት አመጣሁ? አሁን ከዛ እዚህ ጋር ስለዚህ ምንድነው ማለት ነው? የዚህ ኢሜጅ ላይን ኦፍ ሪፍሌክሽን y is equals to ስንት ነው? l እንበልና እንስበው y is equals to x minus 4 ማለት ነው። እዚህ ጋር ፖይንት p እንበልና እንውሰድ። ስንት ነው? 0 እና -6 ነው። ከዛ በኋላ እዚህ ጋር ሌላ ነው የምንፈልገው። p ፕራይም እንፈልጋለን። a ፕራይም እና b ፕራይም ማለት ከዛ ምንድነው ማለት 90 ዲግሪ ነው። ሜጀር 90 ዲግሪ ነው። ሌትስ s ፖይንት እንበልና ምን ነበረ ትናንትና ያልኳችሁ? ችን ኢሜጁን ለማግኘት ሰብሪ ኢሜጁን ለማግኘት የዚህ ስሎፕ ነው አይደል? ተቃራኒ የዚህ ላይን ስሎፕ ኤል ፕራይም እንበልና እንውሰድ። ኤል ፕራይም ሳይዛት y is equals to -1 ኦቨር የዛ ተቃራኒ ማለት ነው x ከዛ ፕላስ b ነው። b ያናውን ነው ማለት ነው። እስቲ b ያናውን b እንዴት ነው የምናገኘው? using this point ማለት ነው -6 is equals to -0 plus b ነው -0 የሚባል ስላለ እዚህ ጋር 0 ነው የሚሆነው ኦልሬዲ። ከዛ በኋላ ምንድነው የሚሆነው? b is equals to ስንት ነው ማለት ነው? -6 ነው። ስለዚህ l ፕራይም ሳይዛት ምንድነው የሚሆነው? -x -6 ነው የሚሆነው። y is equals to -x -6 ነው የy ቫልዩ ማለት። ሌላውስ
say that y is equal to ስንት ነው? x minus 4 ማለት ነው። ለምንድን ነው የምንፈልገው? ኢንተርሴክሽን ፖይንታችሁ ወይም ደግሞ s እዚች ጋር ያለው ለማግኘት ማለት ነው። በደንብ አዳምጡኝ፣ ቀስ ብዬ እያስረዳሁ። ስለዚህ ምንድነው ማድረገው ማለት ነው? ይሄ minus x minus 6 is equal to x minus 4 ነው። then ምንድነው የሚሆነው? minus 2x ወደዚህ ሲመጣ ማለት ነው is equal to ወደዛ ሲሄድ ስንት ነው የሚሆነው? 2 ማለት ነው። እዛች ከዛ ምንድነው እሱ x is equal to minus 1 ነው ማለት ነው። what about y? y is equal to ስንት ነው የሚሆነው? minus እዚች ጋር ስታረጉት ማለት ነው minus 5 አይደለም ይሄ በጣም ስለዚህ s ፖይንት minus 1 እና minus 5 ነው የሚመጣው ማለት ነው s ፖይንት ነው። ከዛስ a ፕራይም እንዴት ነው የምናገኘው? a ፕራይም እንዴት ነው የምናገኘው? ምንድነው የምናደርገው? አዎ a ፕራይም ሲደመር ስንት ነው? 0 ሲካፈል ለሁለት እኩል ይሆናል minus 1 ማለት ነው። and also what about b prime? b prime minus 6 ሲካፈል ለሁለት እኩል ይሆናል minus 5 ስለዚህ ምንድነው የሚሆነው? a prime is equal to minus 2 and also what about b prime? b prime is equal to እዚህ ጋር 10 ነው የሚሆነው አይደል? ከዛ በኋላ minus 4 ነው። ስለዚህ ምንድነው እሱ b prime የዚህኛው ማለት ነው ስንት ነው ማለት ነው? minus 2 እና minus 4 ማለት ነው። ስለዚህ ጨረስኩ። ምንድነው ማለት ነው? እሺ ኔክስት ምንድነው ማለት ነው? ኤሪያስ ምንድነው? አሁን ፖይንቱን አግኝቷል። ይኸውላችሁ don't forget about this one። ቀድም ይሄንን ሰርቻለሁ። ይሄንን በደንብ ያዙት። ከዛ ቀጥሎ የመጨረሻው ይሄንን አግኝቷል። ይሄንን ከየት አገኘሁት? ላይን ኦፍ ሪፍሌክሽን ተጠቅሜ ላይን ኦፍ ሪፍሌክሽን y is equal to 3x minus 6 ላይን ኦፍ ሪፍሌክሽን 3x minus 6 ተጠቅሜ የሆነ ፖይንት ሌት ብዬ ነው የወሰድኩት ቅድም ማለት ነው። ሌት ብዬ ኤክስን ብዬ ወሰድኩትና ኤክስን ከወሰድኩ በኋላ ዋይን አገኘሁት። ከዛ በኋላ የዚህ ኢሜጅ ስፈልገው a ፕራይም እና b ፕራይም አሁን a ፕራይም እና b ፕራይም ተጠቅሜ ከዛ በኋላ ይሄንና የቅድሙ እዛ ጋር 1 እና 3ን ተጠቅሜ ስሎፕ አገኛለሁ ማለት ነው። then አሁን ምንድነው እሱ ስሎፕ is equal to y2 minus y1 ሲካፈል x2 minus x1 ማለት ነው። ስለዚህ አሁን ምንድነው ማለት ከማይነስ 4 ሲቀነስ እዛች ጋር ቅድም ያለች ማይነስ 3 ሲካፈል ከማይነስ 2 ሲቀነስ ስንት ነው ማለት ነው? 1 ማለት ነው። እዚህ ኢኳልስ ቱ ስንት ነው የሚሆነው? ማይነስ 1 ሲካፈል ለስንት ነው? ማይነስ 3 ስለዚህ ምንድነው እሱ m እዚህ ኢኳልስ ቱ 1/3 ነው ማለት ነው። አሁን የማገኘሁት በጣም ቀላል ነው። የማገኘሁት ስለዚህ ይሄ l ከሆነ l ፕራይም okay the image of l capital L prime say that y is equals to 1/3x ሲደመር b ነው ማለት ነው። b እንዴት ነው ማገኘው? አንዱን ፖይንት መጠቀም ይችላል። ከፈለኩት ይሄን ፖይንት ከፈለኩት ደግሞ ይሄን ፖይንት ተመሳሳይ ነው ማለት ነው። ስለዚህ እዚች ጋር ምንድነው -4 is equals to 1/3 -2 ሲደመር b ማለት ነው። ስለዚህ ምንድነው እሱ b is equals to -4 ሲደመር 2/3 ማለት ነው። then b is equals to ስንት ነው ማለት ነው? -12 ሲደመር 2 ሲካፈል ለ3 ማለት ነው። ስለዚህ b is equals to ስንት ነው የሚሆነው? ስንት ነው? -10/3 ማለት ነው። finally አሁን ጨርሰናል። therefore the image of the image of line L says that y is equals to 3x minus 6 is using a line of reflection x minus 4 ምንድነው የሚሆነው ማለት ነው? L prime is equals to ስንት ነው የሚሆነው? says that y is equals to 1/3 x minus 10/3 ነው ማለት ነው። ምርጫ ላይ ይሄ ነው። እሺ በጣም አመሰግናለሁ። በዚሁ ልክ ሌላ ጥያቄ ሰጣችሁና ትሰራላችሁ። ልክ ነምበር 2 ብላችሁ እቺ ብቻ ጻፉትና ከዛ እናበቃለን። find
the image of y is equals to 4x plus 6 in the line of reflection y is equals to let 5x plus 2 ይሄንን